እሺ እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ ከኢራን ነው መጀመሪያው። ትናንትና ብያችሁ ነበረ፣ ጦርነቱ ቆመዋል። ወሳኝ በሆኑ ነገሮች ተደራድረው ጨርሰዋል። ከዚህ በፊት እንዳልኳችሁ 200 ኪሎ ግራም 202 ወይም 200 ኪሎ ግራም የሚሆነው ዩራኒየሟን ዳይሉት ለማድረግ ማለትም ወደ 3.67 ለማውረድ ለሕክምና ለተለያዩ የኤነርጂ ልማቶች ለመጠቀም አሜሪካን ፈቅዳለች በሚለው ነው የምንሄደው። ተስማምተዋል። አይኤኤ ገብቶ እንደነ ፎርዶ የመሳሰሉ አካባቢዎችን እንዲያይ ትፈቅዳለች የሚል ሀሳብ ተይዟል። ያለቀለት 4 ነጥብ አልተቀመጠም። የሆነ ቴክኒካል የሆኑ ነገሮች ይኖራሉ፣ የህግ የምን ጉዳይ ማለት ነው። ግን አይኤኤ እንዲገባ ፍላጎት አላት። ስለዚህ ይህን በማድረጓ ኢራን ደግሞ የትየለሌ ጥቅሞችን ጠይቃለች። ከማዕቀብ መነሳት ጀምሮ ብዙ አይነት ጥያቄዎችን ጠይቃለች። ፖለቲካ ማለት ጦርነት ማለት በዚህ ዘመን ምን ያህል ማቴማቲክስ እንደሆነ ምን ያህል ፊዚክስ እንደሆነ እንደ ድሮ ፖለቲካ ማለት ሶሻል ሳይንስ ብቻ አይደለም። የጦር መሳሪያቸውን አቅም ምን ያህል ሰርስሮ ይገባል፣ ምን ያህል የጠላትን ታርጌት ይመታል፣ ምን ያህል ይከላከላል፣ ኢኮኖሚያችን ምን ያህል ይጎዳል፣ አሁን ምንድን ነው ያለን፣ ምን ያህል እናጣለን። አሜሪካ በሂሳብ የምትመራ ሀገር መሆኗን ያሳየችበት፣ ኢራን በሂሳብ የምትከላከል ሀገር መሆኗን ያሳየችበት የሚገርም ነገር መሆኑን እና በተወሰነ ደረጃ እኔም ይህንን ነገር ነው ብዬ ስለነገርኳችሁ ደስ ብሎኛል። እና ጦርነቱ ሙሉ ለሙሉ በሚባል ሁኔታ ቆሟል። ሰኞ ቬና ላይ ቴክኒካል በሆነ ጉዳይ ላይ ይደራደራሉ። ማለት ማዕቀቡ የትኛው ነው፣ ማን ነው መቅደም ያለበት፣ መቼ ነው፣ እንዴት ነው፣ የት አካባቢ ነው፣ ይሄ ቴክኒካል የሆኑ አፈጻጸሞቹን ነው ማለት ነው የሚያዩት እንጂ ቤዚክ የሆኑ ነገሮች ላይ ተስማምተዋል ማለት ነው። ድምፄ ጉንፋን ስለያዘ ነው። በጣም የሚገርም ነው ማለት ነው። ወደ ኢትዮጵያ ስመጣላችሁ እናንተ ንቃችሁት የነበረው የትም አይደርስም ያላችሁት የኢትዮ ኤርትራ ጉዳይ ታላቅ ነገር ይዞ መጥቷል። አብይ አህመድ አዘርባጃን ሄዷል። አዘርባጃን ማናት የሚለው እናንተ የምታስቡት ድሮን ሊያመጣ ነው፣ የጦር መሳሪያ ምናምን ይዞ ሊመጣ ነው ብቻ ነው የምታስቡት። አዘርባጃን እሷ ብቻ አይደለችም። ከዚህ በፊት የሰሯቸው 3-4 ቪዲዮዎችን ገብታችሁ ቼክ ታደርጉ ይችላላችሁ። አዘርባጃን ማለት ኢትዮጵያ የኤርትራን ጉዳይ መፍታት መማር ምንድናት ኤርትራ የሚለውን ነገር ለመማር ከፈለገች አዘርባጃን ሄዳ ማየት አለባት ብያችሁ ነበረ። ናጎርኖ ካራባክ የሚባለውን ግዛቷን የሶቪየት ህብረትን ህገ መንግስት በመጠቀም ዩኤንን ለስንት ጊዜ በመታገል ማለት ነው ወደ ራሱ የመለሰች ሀገር ናት አዘርባጃን ማለት ምን ማለት ነው? በ1990 ሶቪየት ህብረት ስትገነጠል ናጎርኖ ማለት የአዘርባጃን አካል ነበረች በዛ ህገ መንግስት መሰረት። ከወጡ በኋላ አልሆንም ብላ ተለየች። ኖ የኔ ግዛት ነሽ፣ በህገ መንግስቱ መሰረት ማውጣት አትችይም። ዩኤን ላይ ያመልክታለች። ምን ብላለች? ዩኤንን ማያውቋል። ያ ሁሉ ፍርድ የተሰጠው በምንድን ነው? በሶቪየት ህብረት ህገ መንግስት መሰረት ነበረ። በ2004 ነው 23 እንዲያው በቃ በጥፍ በርግጫ መታ ነው ያስገባቻት ማለት ነው ናጎርኖ ካራባክን እና አብይ አህመድ እዛ መሄዱ የደርግ ህገ መንግስት ምን ያህል ኢፌክቲቭ እንደነበረ ከ91 እስከ 93 ምን ያህል ዋጋ እንዳለው ዩኤን ለህገ መንግስቱ ምን ያህል ዋጋ እንደሚሰጥ ይረዳበታል። የአሰብንም ጉዳይ ይረታበታል። ምንም በቃ እዛ ሙሉ ብሉ ፕሪንቱን ነው ይዞ የሚመጣው። እዛ መሄዱ የመከላከያ ሚኒስትሩ ምን መላክ ይችል ነበር። እሱ መሄዱ ምን ያህል ግዙፍ ነገር እንዳለ ትረዳላችሁ ማለት ነው። እሱ ብቻ አይደለም፣ አንድ ተአምር ልንገራችሁ። ፌብሩዋሪ 7 ላይ ጌዲዮን ጢሞቴዎስ ለአንቶኒዮ ጉቴሬስ ደብዳቤ ጽፏል። ለኤርትራ ውጭ ጉዳይ ሚኒስትር ደብዳቤ ጽፏል። ለአንቶኒዮ ጉቴሬስ ምን ብሎ ነው የጻፈው? እየወረረች ነው፣ ነገር እየጠመቀች ነው፣ አመፀኞችን እያደራጀች ነው፣ ምን እያለች ነው ብሎ ነው። ለኤርትራ ውጭ ጉዳይ ሚኒስትር ደግሞ ምንድን ነው? ከወረራችሁት በጉልበት ከያዛችሁት ቦታ ውጡ ብሎ ነው የተናገረው። ምን ማለት ነው ነው አባባሉ። የተወረረው ቦታ ምንድን ነው? አልተጠቀሰም። እገሌ ገሌ አቅጣጫው ብቻ ነው። አሰብን ይወክላል፣ ባድመን ይወክላል፣ እኛ ወልቃይት አካባቢ የተወሰኑ እንትኖችንም ይወክላል። ምን ማለት ነው? ውጡ የወረራችሁት ምን ማለት ነው? ምን ማለት ነው ብቻ ሳይሆን እንደራደርም የሚል አለ። መደራደር ምን ማለት ነው ብላችሁ ብትሄዱና ፌብሩዋሪ 3 ላይ ገባችሁ። ፌብሩዋሪ 3 ላይ አብይ አህመድ ምን ብሎ ነበረ? እኛ ኤርትራ የምትባል ሀገር ነጻ የወጣችበት እንደ እናት ሀገር አሴ ማዘር ስቴት እውቅና የሰጠንበት ምንም አይነት ዶክመንት ፋይል የለንም ብሎ ነበረ። የምታስታውሱ ከሆነ ዳት ሚንስ ምን ማለት ነው? አናውቃትም ማለት የተባበሩ መንግስታትና ኦኤዩ እውቅና እንኳ ሰጣችሁ ከሆነ እውቅና የምትሰጡት በህገ መንግስቱ መሰረት ነው። ኤርትራን ነው እንዲሁ እንለፈው ብንል እንኳ አሰብ ተወሮ ነው የተያዘብን፣ ሌላ ቦታ ተወሮ ነው የተያዘብን። ስለዚህ ከዛ ቦታ ነቅላችሁ ውጡ፣ ከዛ እንደራደር ነው። መጀመሪያ ውጡ ነው እንደሆነ ውጡና ቅድመ ሁኔታ ነው ለመደራደር ነው ውጡ ነው ያለው። ገባችሁ? የኤርትራ እውቅና በኢትዮጵያ መንግስት አጀንዳ መሰረት እንድናውቃችሁ ከፈለጋችሁ እንደራደር ነው። አሰባችንን ኤርትራ ከሚባለው የደርግ ህገ መንግስት ካስቀመጠው ውጭ ያለውን የእኛን ግዛት ለቃችሁ ውጡ፣ ከዛ እንደራደራለን። እውቅና የምትፈልጉ ከሆነ በዛ አግባብ እንሄዳለን። በድርድር ላይ የተመሰረተ ነው ማለት ነው። እስካሁን ድረስ
ለአንቶኒዮ ጉቴሬስ ቢላክም በነገራችን ላይ ለኤዩ አልተላክም። ምክንያቱም ኤዩ ላደራድር ይላል፣ መሀል ውስጥ ልግባ ይላል። ምን ይላል? የኢትዮጵያ መንግስት ደግሞ ድርድር አይደለም የሚፈልገው፣ ያ ቦታ ነጻ እንዲወጣ ነው የሚፈልገው። ገባችሁ? አንቶኒዮ ጉቴሬስ ምን አለ ብላችሁ ምንም አላለም። ጣልቃ መግባት የለብኝም ብሎ ራሱን አገለለ። ምንም 2005 ሌላ ጊዜ ግን ምን ይል ነበረ? የአልጀር ስምምነት ይከበር፣ ምን ይከበር እንዲህ ይል ነበረ። ሰምታችሁ ከሆነ አሁን የአልጀር ስምምነትን እንኳ አልጠቀሰም። ምን ብሎ ነው የወሰደው? ጣልቃ መግባት ነው። የአፍሪካ ነገር በአፍሪካውያን ይመራ፣ የአፍሪካ ነገር በአፍሪካውያን ይፈታ የሚለውን ነው የሚወስደው። ሶ አሁን ምን ይሆናል ብላችሁ አስቡ። አብይ ምን ያደርጋል? አዘርባጃን ሄደ እና እንዴት ነው እንደዚህ ያመጻብሽ የነበረች እንዲህ የነበረ ቦታ በሶቪየት ህብረት ህገ መንግስት መሰረት እንዴት አድርገሽ አሸነፍሽ? እንዴት አድርገሽ የተባበሩ መንግስታት እንዲቀበልሽ አደረግሽ? እንዲህ ብሎ ሙሉ ብሪፊንግ ይዞ ነው የሚመጣው። እርግጠኛውን የምነግራችሁ ዜና አፍተር ምንድን ነው የሚሆነው? የአድዋ ድል ቀን ሰኞ ወይም በሚቀጥሉ 76 ወራት ውስጥ ጉቴሬስ ከስልጣን ከመውረዱ በፊት ማለት ነው ኑሊፊኬሽን ይፈጠራል። ምን ማለት ነው? ሪቮኬሽን አይደለም። ሪቮኬሽን ማለት ኢትዮጵያ እውቅና ሰጥታ ነበረ፣ ነገር ግን ይሄ ነገር ስላልተሟላ እውቅናውን ነስታለች የሚል አይደለም። ኢትዮጵያ እውቅና ሰጥታ አታውቅም። ስለዚህ ይህንን እወቁ፣ ለአፍሪካ ዩኒየን፣ ለተባበሩ መንግስታት አለቀ። ከዛ በኋላ ከፈለጋችሁ እንደራደር። ኤርትራ ያ በደርግ እንትን ህገ መንግስት መሰረት የተሰጠሽን ቦታ ይዘሽ መቀመጥ አገር መሆን እፈልጋለሁ የምትይ ከሆነ ድርድር ነው የሚያስፈልገን። ሌሎችን ቦታ ለቀሽ የምትወጪ ከሆነ አለበለዚያ ጉልበት ይፈተዋል ማለት ነው ጋይስ። ሶ ኢሳያስ አፈወርቂ ሜቢ እንደ ኒኮላስ ማዱሮ ምን ሊሆን ይችላል? እዚህ መጥቶ አዲስ አበባ ውስጥ ፍርዱ ሊቀበል ይችላል። እዛ በኤርትራ ግዛት ውስጥ በኢትዮጵያ ክልል ማለት ነው ዜጎችን በማፈናቀል ብዙ በሀገሪቷ ላይ ጉዳት በማድረሱ በህግ የሚፈልግ ሰው ነው ማለት ነው ጋይስ። ዩቲዩብን ሰብስክራይብ አድርጉኝ። ባዮ ላይ ሊንኩ አለ። አዲማፕ 11 ብላችሁ ፈልጉ ሰርች ላይ ማለት ነው ታገኛላችሁ። 1000 ልገባ ትንሽ ነው የቀረኝ። በስፋት በሚገርም ሁኔታ እመጣለሁ። ኤርትራ ግዛታችን በቅርቡ ወደኛ ትገባለች። ይሄ ምንም መጠራጠር